ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ተከብራችሁ አሚሮ ቻናል ቤተሰቦች እንደምን አላችሁልን? እኛ በጣም ደህና ነን። አሚሮ እንግዲህ ከረጅም ቆይታ በኋላ ከረጅም ጊዜ በኋላ የጠፋ ስትሉ ነበር ማለት ነው። አሁን ተመልሶ መጥቷል ማለት ነው። እንግዲህ ለአሚሮ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቱን መጫን አትርሱ ማለት ነው። ሁሉ ጊዜ የምንለቅላችሁ ቪዲዮዎች እንዲደርሷችሁ ማለት ነው። ከረጅም ጊዜ ከቆይታ በኋላ ነው እንግዲህ ወደ ሚዲያ የተመለስኩት ማለት ነው። ከዚህ በኋላ ቶሎ ለመምጣት እሞክራለሁ ማለት ነው። ያው ብዙ ቻናል ቤተሰቦቻችንን በውስጥ የምጠይቁን ማላሽ ጠፋችሁ ያላችሁ አንዳንድ ጊዜ ስለምንመጣ ነው፣ በተከታታይ ስለማንመጣ ነው እንጂ ቪዲዮዎችን የማይደርሳችሁ። ከዚህ በኋላ ደግሞ ቪዲዮዎቻችን የሚደርሷችሁ ነው የሚሆኑት ማለት ነው። እንዴት ናችሁልን? እኛ በጣም ደህና ነን። አፍያ ስራ ሁሉ ሰላም ከኛ ጋር። ዛሬ እንግዲህ ዘመናዊ በሆኑ እቃ ነው እንግዲህ የመጣሁላችሁ። ዛሬ እነዚህን እቃዎች የሚወስደው ዶባ ያለው ብር ነው። ዶባ ማለት ነው። ተወደደብኝ ምን አለብኝ አይሰራም። እቃ ይዤ መጥቻለሁ። ደህና እቃ የሚፈልግ ሰው ይወስዳል። የማይረባ እቃ የማይሆን ብር ተከፍሎ የማይሆን እቃ አልሰጣችሁም። የሚሆን እቃ ነው ዛሬ ይዤ የመጣሁት። የሚሆን እቃ ለምትፈልጉን ነገር የምታደርጉትን አይነት እቃ ነው ይዤ የመጣሁት ማለት ነው። እንደምትመለከቷቸው አንድ ብቻ ማለት ነው ይዘን የመጣ ነው። በጣም ብዛት ያለው እቃ ነው ይዘን የመጣ ነው። ይኸው እቃ ወዶ ብር ፈርቶ አይሆንም። እቃ ወዶ ብር ፈርቶ የሚሆን ነገር የለም። ሙሉ ለሙሉ እንደምታዩት ኤችዲኤፍ ነው። አንዲት እኛ እዚህ ቀለም የቀባነው ነገር የለም። ከፋብሪካ ነው እንዳለ ሁሉም ከፋብሪካ የመጣ ማቴሪያል ነው። እዚህ ቆራርጠን መገጣጠም ብቻ ነው። የውጭ እቃ ብሎት ምንም ነገር የለም እና ዋጋም እንዳትፈሩ በዛው ልክ ለማለት ነው። እንደምትመለከቱት ፓርቲሽኑ ሳይቀር ኤችዲኤፍ የሚባለው እንደምትመለከቱት ነው። ዋጋው ስትባሉ ደግሞ እንዳትፈሩ። በእርግጥ እንደምትመለከቱት የሚያማምሩ ስለሆነ ጽድት ያሉ እቃዎች ነው እንግዲህ ቁምሳጥኖችን ነው የመጣሁት። በአልጋዎችም አሉ። ከነዚህ ባሻገር ደግሞ ከአልጋም ውጭ ኮስሞን በዚህ መሰራት ይችላል። ለዛሬ ግን ይዤላችሁ መጣሁት እነዚህን ቁምሳጥኖች 6 ተከፋይ ቁምሳጥኖች እንዲሁም ደግሞ ኪችን ካቢኔቶች ነው ይዤላችሁ መጣሁት። እነዚህን እንግዲህ ጽድት ያሉ እቃዎች እንዳያችኋቸው እንደምትወዷቸው ምንም አንጠራጠርም ማለት ነው። ዋጋውን ባይዘው እነግራችኋለሁ። የሁሉንም ዋጋዎች የምነግራችሁ ነው የሚሆነው። ያው በደንብ አድርጌ መተማመነው በቃው ስለምተማመንበት ነው ማለት ነው። በቃው ስለምተማመንበት በጣም ስለተሰራ ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቷቸው ኪችን ካቢኔቶች አሉ። ኪችን ካቢኔቶች በቃ ምንም ወለም ዘለም የለም። ከፈለጋችሁ ለጭቃ ቤት ከፈለጋችሁ ለቡልኬት ቤት ታመጫለሽ፣ ትገጥሚያለሽ። እዚህ ጋር ኪችን ቦርድ ታደርጊያለሽ ካላስ። ከዛ እዚህ ይከተፋል፣ እዚህ ይደረጋል። አንድ አለ 2 3 4 ይሄ አሁን አንድ ሆነ ያዙት ናቸው። አንድ ቁም ሳጥን አንድ ኪችን አድርገው 4 ሰዎች ያዙት ናቸው። እንደምትመለከቱ ነው። ማሰራ ያስፈልገው ምንም ነገር የሚያስፈልገው ነገር የለም። ገብቶ ቁጭ የሚል ይሄ ደግሞ ኤችዲኤፍ ሳይሆን ያው ኪችን ቤት ላይ ስለሆነ የሚቀመጠው ኤምዲኤፍ ነው። ኤምዲኤፍን ደግሞ ማለት መጥፎ እቃ ነው ማለት ሳይሆን ያው እኛን እዚህ ቆራርጠን ገጣጥመን የምንሰራው ማለት ነው። እንደምትመለከቷቸው ውብና ያማማሩ እቃዎች ናቸው። እነዚህን ኪችን ካቢኔቶች እንግዲህ ለምትፈልጉ ሰዎች ዋጋዎቹንም ማሳወቃችሁ ነው የሚሆነው። ግን እቃ ስትፈልጉ እቃውንም ወዳችሁ ዋጋውንም ፈርታችሁ አይሆንም። ዋጋ ተወደደብን እንዳትሉ በሚል ነው ከዚህ ተጀምረላችኋለሁ። ይሄን ቁምሳጥን እንግዲህ እንደምትመለከቱት እነዚህን ቁምሳጥኖች እንግዲህ እንደምትመለከቷቸው ዋጋቸው አሁን ላይ ባለው ልንገራችሁ ወይስ እነሱ በወሰዱበት ልንገራችሁ? እሺ እነሱ በወሰዱበት ልንገራችሁ። እነሱ በወሰዱበት እንግዲህ ይሄን የምትመለከቱትን ቁምሳጥን በ43000 ብር ሂሳብ ነው የወሰዱት ማለት ነው። እሱ 43000 ብር ሂሳብ ነው። አሁን ላይ ሳካላችሁን ያው ስትመጡ እንደራደራለን። እንግዲህ 55ም ወይ 60 ምን እንላችሁ እንችላለን፣ አይታወቅም ማለት ነው። ስክሪን ላይ ባለው ስልክ ተጠቅማችሁ ማዋራት ትችላላችሁ። ዋጋ አስተያየት ይደረግላችኋል። እነሱ በ43000 ብር ነው እንግዲህ አንዱን የወሰዱት። እናንተ ጋር አሁን ስትመጡ ደግሞ እስከ 50000 ብር ሊሆን ይችላል። ከዛም ደግሞ ሳይዙ አነስ ደግሞ ማድረግ ከፈለጋችሁ ይሄ 6 ስለሆነ 4 ደግሞ ከሆነ ይቀንስላችኋል። ባለ 40 ማድረግ እንችላለን፣ ባለ 30 ማድረግ እንችላለን፣ ባለ 20 ማድረግ እንችላለን። ይከታተፋል ማለት ነው። እዙ ላይ ቅርጫ እናደርገዋለን። በምትፈልጉት ዋጋ ይደረግላችኋል። ቶሎ ብቻ እዘዙ እንላችኋለን ማለት ነው። ይሄ የምትመለከቱት እንግዲህ ቁምሳጥኖች እንዳለ 43000 ብር ነው የተሰሩት። አሁን ላይ ደግሞ ስትመጡ እስከ 50000 ብር ድረስ ያስከፍላችኋል ማለት ነው። ሳይዙ አነስ ይበልልን ካላችሁ ሳይዙን አነስ አድርገን ዋጋውን ቀነስ እናደርግላችኋለን። እዚህ ጋር ደግሞ ስትመጡ እንደምትመለከቱት እንትኖች አሉ፣ ኪችን ካቢኔቶች አሉ። ኪችን ካቢኔቶቹ ደግሞ ስንት ተሰሩ ደግሞ ካላችሁ ደግሞ እነዚህ የምትመለከቷቸውን ለነሱ የሰራናቸው 36000 ነው። አራቱን ማለት ነው። አሁን ላይ ሳካላችሁን ያው ብዙም ለውጥ የላቸውም። ማፊ ፈርቅ የሆነ 1000 ወይ 2000 ብር አካባቢ ቢሆን ነው ለውጣቸውና በእንደዛ ነው እንላችኋለን ማለት ነው። ስትፈልጉ እንግዲህ ወረፋችሁን ጠብቃችሁ ትግስት ኖራችሁ የምትወስዱ ሰዎች እቃችንን ከኛ ጋር ማዘዝ ትችላላችሁ ማለት ነው። የችኩል ሰርተን እቃችሁን ሰተን እንዲበላሽባችሁ አንፈልግም። ረጋ ብለን ሰርተን ግን እቃችሁን የምናስረከባችሁ ነው የሚሆነው ማለት ነው። ለአሚሮ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቻናሉን ተከታተሉ ማለት ነው። እነዚህና መሰል እቃዎችን ደግሞ ስትፈልጉ ስክሪን ላይ ባለው 0912112071 አሊያም 0938412145 እነዚህን ስልክ ቁጥር ተጠቅማችሁ በዋትስአፕ በቴሌግራም በኢሞ እንዲሁም በቀጥታ በመደወል አገልግሎቱን ማግኘት ትችላላችሁ ማለት ነው። ከዚህ በኋላ እንግዲህ ሁልጊዜ ክች ምንላችሁ ነው የሚሆነው። አብራችሁ ስለነበራችሁ እጅግ ከልብ እንወዳችኋለን፣ እናከብራችኋለን። ያው ቪዲዮውን አጠር አድርገን የመጣ ነው። ቀጣይ ረዘም ያለ ቪዲዮ ይዘንላችሁ የምንመጣ ነው የሚሆነው። አብራችሁ ስለነበራችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።